አሁን ግን የተለቀቀው ሁላችንም አስቆርፎናል። ለምን የቦታውን ህግና ስርዓት ጣሰው። ዋልድባ የእናቶች የሴቶች ገዳም ተብሎ ሲጠራ እንኳን ገዳም መስርቶ መቀመጥ ቀርቶ ተሻግሮ ስጋው እንኳን ቤተክርስቲያን እንኳን ማይሰሙ እንዴት ይሄ ተባለ የሚል አሁንም ትክክለኛ ሶስታችንም ሴቶች አሉ። ለምን ነው እርሻ ቦታ ላይ ከዚያው አፈራቸው እየጠበቁ በእኛ ቁጥጥር ሆኖ በሰቋርም አሉ፣ በአብረንታንትም በአራት ቦታ እርሻ ቦታዎች ላይ አሉ። ከውስጥ ግን በፍጹም የለም። የሴት ገዳም የሚባል ነገርም ስምን የለም፣ መኖርም አይችሉም። አሁንም እነዚህ ራሳቸውን ችለው መኖራቸው ግልጽ ነው። እነሱ ጋር ተስማምተው ማይተማቸውን አስቀርጠው መኖራቸው ይታወቃል። ከገዳሙ ውስጥ ግን ገዳማዊ ነን እኛ የዋልድባ ገዳም ተብሎ መነገር ግን ለሁላችንም አስቆርፎናል። ለምን ቦታውን ህግና ስርዓት እንዴት የሴቱ ገዳም ዋልድባ ተብሎ ይጠራል? ይሄ የሌለ ህግ ነው። አሁንም እንዲህ መለስ ይህ ጉዳይ ቢሆንልን ህዝቡም እንዲያውቅልን ይገባዋል። ዋልድባ የሴት ገዳም የሚባል የለም በፍጹም። ይሄ ነው ማስተላለፍ የምንፈልገው። ይሄ ትልቅ የቤተ ክርስቲያን ትልቅ ድርሻ አለባችሁ ብዬ ነው የማምነው እኔ በራሴ። ምክንያቱም መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ምናልባት በህዝብ ዘንድ ተቀባይነት እንድናገኝ ተብሎ አንዳንድ ነገሮች ይሰራሉ። በእርግጥ ስርዓተ ገዳሙ ስርዓተ ቤተክርስቲያን ጠብቆ ቢተላለፍ ህዝቡም አሁን ተመልካች ያን ያህል የሚያገኝበት ሁኔታ አይደለም ያለው። ምዕመኑ በጣም ወደ ዓለማዊነት የተሳበበት ሁኔታ ነው ያለው። የሆነ ጣል የሚደረግልን ነገር ሲኖር ምንድነው ደግሞ ይሄ ነገር ብሎ የሚሳብበት ሁኔታ እሱን ለመፍጠር ይመስለኛል። እናንተ ኦዲየንስ ነው የምትሉት፣ እሱን ህዝቡን ለመያዝ የፈጠረው እንትን ይመስለኛል እንጂ ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታንም የሚያስገመግም አይነት ነው እኔ የታዘብኩትና ትንሽ ገዳማዊ ህይወትን የሚወክል አይደለም ብዬ ነው የማስበው። ስለዚህ አንድ ፖድካስት የሚሆን ወይም ደግሞ አንድ የሚዲያ ሰው ገዳማት በሚዲያው በኩል ለህዝብ ጥሪ የድጋፍ ጥሪ እንዲያደርግለት ጥያቄ ሲያቀርብ የገዳሙን መሰረታዊ ታሪክ ስርዓተ ገዳሙን የተላበሰ ለህዝብም በሚመጥን መልኩ ፕሮግራም ሰርቶ ለማቅረብ እጅግ በጣም እግዚአብሔርን በመፍራት ስርዓተ ገዳሙ በማይነካ መልኩ ጥናት ተደርጎ መቅረብ መቻል አለበት ብዬ ነው የማስበው። ይሄ ስክሪፕት ከማን እንደተጻፈ አላውቅም እኔ በራሴ ማለት ስክሪፕት ነው የምለው። ምክንያቱም ፈጣሪው አካል ማን ነው? እናቷ ናት ወይስ ከልጅቷ የመጣ ነው? ይሄ ስራ ሲሰራ የገዳሙ ፈቃድ ተጠይቆ ወይም ደግሞ ይሄ ነገር ለምዕመኑ አስተማሪ ነው ተብሎ የወጣ ነው? አሁን እናትየቱ የልጇን ወደ ገዳም መግባት ልጇም ደግሞ ያንን ሰምታ አስተማሪ ይሆናል ብላ አስባ ፈቃደኛ ሆና ይሄ ስራ በዚህ አይነት መልኩ የተሰራ ነው ብዬ አላምንም። የገዳሙን መሰረታዊ ችግር ለመቅረፍ ታስቦ ነው የሚዲያ ባለሙያው ሄደው ያንን ግን ወደ ህዝብ እንዴት አድርገን እናቀርበው የሚለው ላይ ነው አሁን ትልቁ ችግር የመጣ ብዬ ነው የማምነው። ወደ ህዝብ እንዴት አድርገን እናቀርበው በሚል ስክሪፕት ተጽፎለት እንግዲህ ምናልባት የታሪኩ ባለቤቱም ሊሆኑ ይችላሉ። ስለዚህ እሱም ዋና መነጋገር ያሰብ አድርጎ አስተውለው ከሆነ ገዳሙ ላይ ያለውን ችግርና የእርዳታ ጥሪ የተጠራ መጨረሻ አካባቢ ነው። መጀመሪያ ህዝቡን የመያዝ ስራ ስለነበር እንትን የተባለው ይህ አይነት አሰራር ይህ አይነት አካሄድ ስርዓተ ምንኩስና መሰረት ያደረገ አይደለም ነው። ካራክተሩ ማስተዋቂያ የሚሰራው አካል ካራክተር ራሱ ይሄ የክርስትና ዲሲፕሊን ወይም ደግሞ ቤተክርስቲያናዊ ስነ ምግባር የሚባለውን የተላበሰ ነው ብዬም አላስብም። ገዳም ላይ ያን ያክል ፕሮሞት ለማድረግ እዛ ውስጥ ገብቶ መንፈሳችን ተሰብሮ እያዘን የአባቶቻችን ህይወት የእናቶቻችን ህይወት እያሰበን እኔ ለሰዓታት በማልቀመጥበት ቦታ አባቶቻችን እናቶቻችን ይህን መከራ ተቀብለው ለብዙ ዘመን ይኖሩበት ነው ብለህ ራስህን ስብዕናህን የምትገነባበት ራስን የምትፈትሽበት ቦታ ነው እንጂ ልክ ዓለም ላይ እንዳለው ግርግር እጅህን እያወናጨፍክ በተለያየ መልኩ ህብረተሰቡን ምዕመኑ ሊይዝ በሚችል መልኩ የተለያየ ካራክተር እየተጠቀምክ ኦዲየንሱን መያዝ አለበት ብዬ አላምንም። ተምረን
የህይወት ልምድ ቀስመን የምንመጣበት ቦታ እንጂ ዓለማዊ እሳቤውን ወስደን ገንዘብ ማምጣት ላይ ብቻ ፎከስ አድርገን የምንሰራው ስራ ከሆነ የቤተክርስቲያኒቱንም ገጽታ የገዳሙንም ገጽታ ትንሽ መልኩን ይለውጣል ብዬ ነው የማስበው። እና ከዛ አንጻር የተነሳ ስለ ቋርፍ የተነሳ ትችት አለ በአባቶች ላይ እስከ መሳለቅ ድረስ ያው መሰደቢያም ጭምር ሆኗል ማለት ነው። ያኛው እንዳለ ሆኖ ስለዚህ ያ ነገር እንዳይመጣ የተገለጸበት መንገድ ይመስለኛል። ቋርፉ ይመራል እንዲህ እየሆናችሁ ነው የምትኖሩት ምናምን ያ ካራክተር እንግዲህ ዋና ተዋናይ የነበረው አካል ወይም ደግሞ ፕሮሞት የሚያደርገው ማስታወቂያ የሚሰራው አካል ያሳየው ገጽታ ነው እንግዲህ ለትችት ያበቃው ብዬ ነው የማስበው። ስለዚህ ቋርፍ እንዴት ይሰራል፣ እንዴት ይበላል፣ ማንኛውንም ነገር መጠየቅ ያለበት ማለት ነው ገዳማውያን አባቶች ናቸው። ያውም ደግሞ ምናልባት ወደ ህዝብ ሲቀርብ ያን ያክል አንደበታችን የረታ ላይሆን ይችላል። ስለዚህ ትንሽ ሐሳቡን በደንብ መግለጽ በሚችል አባት ተመርጦ ያለውን ሐሳብ ያስተላልፋል። ስለዚህ ከመጀመሪያ ካሰራሩ ጀምሮ ምንድነው ትላለህ? እስኪ አሁን ያንተን በጠይቅህ እዛ ላይ ያየኸው እዛ አሁን የተለቀቀው ቪዲዮ አለ ገቢ ለመሰብሰብ ነው ወይስ ደግሞ ለምእመናኑ ትምህርት ይሆናል ወይም ደግሞ ገዳማዊ ህይወትን እንዴ አኗኗሩን ለህዝብ ለማሳወቅ እንዴት እንደሚኖር የአባቶችን መከራ የእናቶችን ህይወት ለማሳወቅ ለመማሪያ የወጣ ነው ብለህ ታስባለህ ወይስ ደግሞ ገቢ ለመሰብሰብ ነው? ዋልድባ የእናቶች ገዳም ከገዳሙ ክልል ውጭ ባለው ሞፈር ቤት ውስጥ የሚኖር መሆኑን እንዲያውቅልን ስርዓተ ገዳሙ በገዳሙ ክልል ውስጥ እናቶች እንዲኖሩ ያው እንዳልተፈቀደ ይሄን እንዲረዱት